እስከ ዛሬ ጡት እያጠባችሁ መስሏችኋል? እናቶችዬ ምን ያህሎቻችሁ ነው ለልጆቻችሁ ደማችሁን እየመገባችሁ እንደሆነ የምታውቁት? አዎ ሳይንሱ ምን ይላል? በደማችን ውስጥ ቀይ የደም ሴል፣ ነጭ የደም ሴል፣ ፕሮቲን፣ ስኳርና ቫይታሚኖች አሉት። ጡታችን ውስጥ ደግሞ አልቪዮላይ የሚባሉ ትንንሽ ፋብሪካዎች አሉ። ደማችን በእነዚህ ፋብሪካዎች ውስጥ ሲያልፍ እነዚህ ፋብሪካዎች ምን ያደርጋሉ? ቀይ የደም ሴሉን ወደዛ አድርገልን ሌሎቹን ንጥረ ነገሮችን ግን አምጣ ብለው ይመጡታል፣ ያጣሩታል፣ ፊልተር ያደርጉታል። የጡት ወተት ነጭ ደም ነው ማለት ነው። እናቶች ምን ይሉ ነበረ? እናንተ ደምሽን መጥቶ እኮ ነው ያደገው ሲሉ ትክክል ናቸው። እነሱ ሳይንቲስቶች ነበሩ። በጣም ነው የሚገርመው። ስለዚህ ደምሽን ኤክስፖርት እያደረግሽ ነው ወደ ጡት ወተትነት እና ኢምፖርት ማድረግ አለብሽ። ብለድ ቢልዲንግ የሆኑ ደምሽን ሊገነቡ የሚችሉ ደምሽን ሊተኩ የሚችሉ ምግቦችን በደንብ መመገብ አለብሽ ማለት ነው። እንደዛ ማድረግ ብትችው ምንድነው? ብረት በመብላት ነው። ብረት መብላት አለብሽ። ብረት ሄደሽ እንዳታረጊ፣ አይረን ማለት ነው። እና በአይረን የበለጸጉ ምግቦች መብላት አለብሽ። ጡት ወተት እንዳጠባሽ ድካም የሚልሽ እንቅልፍ የሚልሽ ለዛ ነው። ስለዚህ ፕሮቲን ሪች የሆኑ ምግቦችን፣ ቀይ ስጋ፣ ጉበት አሪፍ ነው ይባላል። ጉበት መብላት፣ ንጹህ ጉበት ካገኛችሁ፣ ጉበት ላይ ብዙ እንትን አይደለም፣ ንጹህ ጉበት ግን ቀይ ስር መብላት። ለዛ ነው እናቶቻችን ጣይ በደር የሚጠጡት፣ እሱን መጠጣት። በፎሌት የበለጸጉ ምግቦች እንደ ቆስጣ፣ ጎመን፣ ቴምር መብላት። ይሄ ድካም የሚልሽ ከሆነ ቴምር እና ጥቁር ማር በደንብ እያደረጋችሁ እንደዚህ ብርዝ ምናምን ይጠጣሉ እናቶች። እነሱን በደንብ ማድረግ እንዳትረሱ። ደማችሁን የሚገነባ የሚተካ ነገር መጠጣታችሁን እንዳትረሱ። ከዛ በኋላ ደግሞ በደንብ ብሉ፣ በደንብ ተኙ። ስትተኙ ደማችሁ በደንብ ሪቢውልድ ያደርጋል። ሌላው የማይረሳ ነገር ምንድነው? ውሃ በደንብ ጠጡ። የጡት ወተትና ደም 80 በመቶ የሚሆኑ ውሃ ነው። ስለዚህ አራስ እናት ከሆንሽ ለብ ያለ ውሃ፣ ከቀዝቃዛ ውሃ አይመከርም ለአራስ እናት። ለብ ያለ ውሃ በ3 ሊትር የሚያህል ውሃ በደንብ ጠጪ። የጡት ወተትሽን እንዲያበዛልሽ ማለት ነው።